ሰላም ናችሁ ወርቆች ተዚያችሁ አስተማሪዎች ሲገቡ ደብተራቸውን እንደዚህ ይዘው እላዩ ላይ ዳስተር አድርገው ቀብረር ብለው ቆዳ ጫማውን ቋ እያለ ሲገቡ ከዛ ልክ ስንነሳ ገና ስናየው ደህና ዋላችሁ ተማሪዎች እግዚአብሔር ይመስገን ስንል ትዝ ይላችኋል። ከዛ እንናገር ነበር ያልተነሳ ተማሪ ካለ አንድ በጥባጭ አይጠፋም። ቲቸር ያካለ ያልተነሳም እንላለን ልናስገርም ስናቃጥር በዛች ሰከንድ ውስጥ እናቅ ነበር ስለ እግዚአብሔር ይመስገን ስለሚለው ነገር እንረዳ ነበር። አንዳንድ ጊዜ ደህና ዋላችሁ ስትባባሉ ሃይ ሃው አር ዩ ስትባባሉ thank God I'm good ደህናም ባትሆኑ ደህና ነኝ ስትሉ ደህና መሆን ይጋባል፣ ወደ ውስጥ ይገባል። ዛሬ አሁን ጠዋት ላይ አንድ ኢንሹራንስ መግባት የፈለገች ልጅ ትናንት ላይ አግኝታኝ ደውላልኝ ነበርና ስለ ባሏ እየነገረች ትናንትና አክሲደንት ላይ ደርሶበት ክሪቲካል ኬር ላይ ነው ያለው። ብሬን ሰርጀሪ ያደርግ ብሬን ሰርጀሪ አንገቱ ተሰብሯል፣ አፍንጫ ተሰብሯል፣ ብሬን ውስጥ ዳሜጅ አለው። he doesn't even know የት እንዳለ እንኳን አያውቅም። እንዴት ድምጿ እንደሚርገበገብ ፈርታ ነው ለራሷ ላይፍ ኢንሹራንስ የምትገባው። በዛች ሰከንድ ውስጥ ገብቷት ግን አንዳንድ ጊዜ አይውሽ ከዛ በፊት ቢሆን ትንሽዬ ቀደም ብንል ከችግር በፊት ቢሆን አይውሽ ሁላችንም ገና ስንወለድ ጀምሮ ብናውቅ መግባት እንዳለ እዚህ ምድር ላይ መውጣት እንዳለ ብናውቅ። እኛ አሁን ገና ስንነሳ አማረናው ምንነሳ እጭ ተነሳ ደግሞ ዛሬ ነው እጭ ስራ ላይ ነው እንደሊሆን ነው ያለ ሰው ነው እጭ የሚለው። እኛ ቤት ካልተንኳኳና ቆም እንዴት እንደሚያንዘፈዝፍ መሞት እንዴት እንደሚያንዘፈዝፍ የምንወደውን ሰው ማጣት እንዴት እንደሚያንዘፈዝፍ አናውቀው። በምድር ላይ እንደ ሞት ደፋሪ የለም። ማንም ሰው ምንም ነገር አያስደነግጥም እንደሞት። ሞት ሲመጣ እንደሚያንቀጠቅጠው የኔ ፍቅሮች ያላችሁበትን አመስግኑ እና አመስግን። እኔንም ጨምሮ ነው የምናገረው። ተመስገን እንበል እስቲ ዛሬ ልንቆም ላይ ትናንትናን እንርሳው፣ የተፈጠረብን እንርሳው፣ የበደሉንም ባይ በደል የምንላቸው ሰዎች እንርሳቸው። ዛሬ ላይ ተመስገን። ተንፋሻችሁ ስታስገቡና ስታስወጡ ጸጋ ነው የምታስገቡት፣ እግዚአብሔርን ነው የምታስገቡት። እሺ ከትንፋሻችን የሚቀድሙ ይሄ ኮንሽስነስ ውስጥ ያለው እግዚአብሔር ነው የምትነፍሱት የምታስወጡት። ተመስገን። እስከተነፈስን ተመስገን። ማን ያውቀዋል ቀጣዩን ዓለም? አዎ ቀጣይ ገነት ልንገባ እንችላለን። እዛ ጋር ስንደርስ እንወያይበት። እሱ እስከዛ ድረስ ያለን እናመስግን፣ እንኑን፣ ፕሬዘንት እንሆን። አንዳንዴ ዝም ብለን አንመኘው ፊቸርን ነው ሰምሃው ያስ ፊቸር ገነት ልንገባ እንችላለን ከሞትም በኋላ ግን it doesn't matter። እዚህ ያለ ሰው ግን ምድር ላይ ነው የሚቆየው። ስቃይ ይሰቃያል፣ ቢል ይከፍላል፣ ያዝናል፣ ይርበዋል፣ ይጠማዋል፣ ይታረዛል። ስለዚህ ለምንወዳቸው ሰዎች ኢንሹራንስ ንግባላቸው። የዘመናዊ ዘመን ላይ ያለ ነው፣ የድሮ ዘመን ላይ አይደለንም ያለ ነው። ሰው 40 ብር 50 ብር ገዝቶ 500,000 ደዝ በፊት ማግኘት ይችላል። ልጆቹን አሳድጎ እስኪጨርስ እንኳን ለ30 ዓመት እኔ አየዋል ለምፈልገው የሞሉ ዕድሜ ከነካሽ ባለው ካለ ደግሞ እሰየው፣ ካልሆነ በትንሽዬ ነገር በደንብ ፕሮቴክሽን ማግኘት ይቻላል። ከሞት የሚያድነን የለም። ነገር ግን ቤተሰቦቻችን ከመዋረድ ግን ማዳን እንችላለን። ከወዲሁ እናቅድበት። ልጆች አንሁን፣ ልጆች አይደለንም ኤኒሞር። ክፉና ደግ እናውቃለን። ለጫማችን ለእግራችን ጫማ ካደረግን ለላይፋችንም ደግሞ እግዚአብሔር እንዳለ ሆኖ ላይፍ ኢንሹራንስ ንግባለት። እኔ ላይፍ ኢንሹራንስ ኤጀንት ነኝ። ሙሉ የአሜሪካ ስቴት እንዲሁም ሲያትል ዋሽንግተን ውስጥ የመኪና ኢንሹራንስ፣ የፕሮፐርቲ፣ የቢዝነስ ኢንሹራንሶችን እሰራለሁ። ፕሮፐርቲ ካዡዋሊቲ እንዲሁም ደግሞ ሪል ስቴት ኤጀንት ነኝ። በምሰራው ነገር ሁሉ ወድጄ ደስ ብሎኝ ነው ማገለግላችሁ። ደውሉልኝ እሺ 425267202 ክፉ ቀን አያሳያችሁ፣ መልካማችሁን ብቻ ልስማ። እግዚአብሔር ይጠብቃችሁ። እናቴ ባልሽን ደግሞ እግዚአብሔር ይማርልሽ። መልካም ቀን።